ዝም ብሎ ተጀምሮ የሚቀር ነገር ከሆነ ለቤተሰቦቿ 2 ጊዜ ሞት ነው የሚሆነው። በጣም ቅስም የሚሰብር ነገር ነው። ሌላው ደግሞ የሰው ልጅ መታገት ማለት ከሞትም በላይ ነው። የእውነቴን ነው የምላችሁ። መታገት ማለት በጨካኞች እጅ ገብቶ ታግቶ መሰቃየት ማለት ከሞትም በላይ ነው። ሪሊ ሶ የሀና አለች መባል የመኖሯን መቋጫ አይደለም፣ ገና የመኖሯን ይሄ መጀመሪያ ነው። እውን የሚሆነው ሁሉም ነገር ሁላችንም ደስ ሊለን የሚገባው የሀና ጉዳይ ከቤተሰቦቿ ጋር ሀና ካለችበት ቦታ ወጣ ከቤተሰቦቿ ጋር መገናኘት ስትችል ብቻና ብቻ ነው። ካልሆነ ግን ዝም ብሎ ተስፋ ነው ሆኖ የሚቀረው ማለት ነው። ሰው ሁላችሁም ድምፅ ሆኖ ፈጣሪ ይጨመርበት። እንግዲህ የሰው ልጅ ሰበብ ነው መሆን የሚችለው። ሁላችንም ብንሆን ከፈጣሪ በታች ሰበብ ነው መሆን የምንችለው። ሌላው ፈጣሪ ነው የሚጨመርበት። ፈጣሪ ያግዛት። እግዚአብሔር ለቤተሰቦቿ ሲል ለልጇ ሲል በእውነቱ ከቤተሰቦቿ ጋር እንዲቀላቅላት ሁላችሁም በጸሎት በዱዓ ልትረሷት አይገባም። ሪሊ ከልባችሁ ጸልዩላት። ፈጣሪ ኃያል ነው። ፈጣሪ ሁሉም ነገር ማድረግ ይቻለዋል። ከፈጣሪ በታች ግን ደግሞ እኛ የሰው ልጆች የተቻለንን ሁሉ ማድረግ መቻል አለብን። ድምፅ መሆን አለብን። ሁሌም ስለሷ ጉዳይ ይመለከተናል ማለት መቻል አለብን እና ይህንን ለማለት ነው የገባሁት። በጣም አመሰግናለሁ። ስለ ሀና ጉዳይ የሰራሁትን ቪዲዮ ገብታችሁ ይዩት፣ ሼርም አድርጉት። አመሰግናለሁ። መልካም ቀን ይሆንላችሁ። ቲክታክ እየተጠቀመ ሁሉ በየላይቭ እየገባችሁ ተገሩ ብቻ ቴንክ ዩ። እኔ እናት እስኪ አንድ ያስገባኝ። ይቅርታ አሁን ልወጣ ስለሆነ ገስት ማስገባት አልችልም። ያው የፓስፖርት ጥያቄ ነው የምትጠይቁት ሁላችሁም። የፓስፖርት ጥያቄ ዋትሳፕ ላይ ጋይስ። ኦኬ እኔ ስለ ሀና ጉዳይ ለመናገር ነው የመጣሁት እና በትግርኛ ድገመው። ብሬክስ ምኑ ነው በትግርኛ የምደግመው? አልገባኝም። ንግግሩ ነው አሁን የተናገርኩት ነው። እንዴት ማለት በትግርኛ ድገመው ማለት አልገባኝም። እደግመዋለሁ፣ ችግር የለውም ግን እስኪ አንድ ሰው ይግባና ያስረዳኝ ለምን እንደዛ እንዳላችሁ ማለት ነው። ስላልገባኝ ነው። ትግሬዎች እንዲያውቁ ስለ ሀና በትግርኛም በኦሮምኛም። እንዴ እኔ ኦሮምኛ አልችልም። የኔ ወንድም ኦሮምኛ አልችልም። አጋቹ ትግሬ ነው። ኦኬ ሹር ሪሊ ትግሬ ናቸው ያፈኗት። የሀና ጉዳይ በትግርኛ ድምፅ ነው እያሉ ነው። የሀናን ጉዳይ እኔ በጣም ደስ ይለኛል። ማታ እሰራለሁ፣ ችግር የለውም። በድጋሚ እግዚአብሔር አምላክ እንደው ድምፃችን ሰምቶ እግዚአብሔር ካለችበት ያስወጣት እንጂ እኔ በምችለው ቋንቋ አይደለም በትግርኛ በአረብኛም ቢሆን እሰራለሁ፣ ምንም ችግር የለውም። ግን ያው ያፈኗት ሰዎች እንደዛ መሆናቸውን አላውቅም፣ እኔ ስላላወቁ ነው። ኦኬ እንዳልኳቸው ነው። ላይቭ እየተከታተልኩ አይደለም። እኔ መሲ ናት እየነገረችኝ ያለችው እንደዚህ ሆነ እንደዚህ ሆነ እንደዚህ ሆነ እያለችኝ እና ትግሬ ናቸው ትግሬ ናቸው ትግሬ ናቸው። ምንም ችግር የለውም ጋይስ፣ እኔ ደስ ይለኛል። በትግርኛ ቪዲዮ እሰራለሁ።
ደስ እያለኝ ነው የምሰራው። አይደለም በትግርኛ በአረብኛም ቢሆን ድገም ካላችሁኝ እኔ እሰራለሁ። አዋን እንደው እሷ ካለችበት ችግር መውጫ እንትን ይሁን እንጂ በትግርኛ ስራ ካላችሁኝ ችግር የለውም። ደስ እያለኝ ነው ድምፅ መሆናት። የእውነቴን ነው የምላችሁ። ኢቭን በአረብኛ ልሰራ እችላለሁ። ችግር የለውም። እዚህም ልድገመው እንዴ? ችግር የለውም። ኦሮምኛ ያላችሁ እኔ ኦሮምኛ አልችልም። ይቅርታ ጋይስ። ሰላም ዞም አሕዋተይ እዛ ሃና ትበሃል ቆልዓ ሓፍትና ኣብ ቅድሚ ሕዚ ዳብ ካብ ስዑድ ዓረቢያ ዳብ ሁላችሁም ሪከርድ አድርጉት። በትግርኛ ያላችሁኝ ሪከርድ አድርጉትና ጋይስ ሪከርድ አድርጉትና ከዛ በኋላ ትለቁታላችሁ። አይሻልም? ብዙዎቻችሁ ሪከርድ ስታደርጉት ኦኬ። ሰላም ጤና ይስጥልኝ ክቡራትና ክቡራን። እንግዲህ ያው በአማርኛ ነው ሳወራ የነበርኩትና ብዙዎቻችሁ ሃናን ያፈኗት የትግራይ ተወላጅ ነው። ለዚህ በትግርኛም ቪዲዮ መናገር ከቻልክ በትግርኛም ስራ ስላላችሁኝ በትግርኛ ደግመዋለሁ። ኩልኩም ዞም አሕዋተይ እዚ ቪዲዮ እዚ ሼር ግበርዎ። እዛ ሃና ትበሃል ሓፍትና ኣብ ስዑድ ዓረቢያ ነበረት ኢቃማ ታውፅእ ካብ ስዑድ ዓረቢያ ዳብ ኢትዮጵያ ላኸደት ነብራ ቅድሚ ኣዋርሕ ማለት እዩ። ኣብ ድንበር ስዑድ ኣካባቢ ብደፅሐት ግን ሞይታ ትብህላ ሞይታ እያ ትብህላ ድነበረት ኦረድ መብዛሕትኡ ሰብ ሃምዲ ሞተት እዩ መረጃ ድወፅሖ ኩልና ለ ብጣዕሚ ሓዝና ብጣዕሚ ልብና ትሸውሩ ብጣዕሚ ደንግፅና ገና ኣብ ቁሩ ግዜ ህፃን ቆልዓ ድወለደት እያ ወልዳ ሓራስ ኦረድ ዓመት እኳዕ ናይ መልኣይ ድነበረትና እንግዲህ ኩልኻትኩም ሃም ትፈልጥዎ ሓደ ሰብ ካብ ስዑድ ዓረቢያ ኢቃማ ካውፅእ ዳብ ኢትዮጵያ ትኸድሎ ድሐሸ ኑሮ ክነብር ቤተሰበይ ካብ መሓዳድር ድልዓለ ካብቲ ድነኽዎ ሰቐቐን ወፀ ድሐሸ ናብራ ክነብር ውል እዩ ዳብ ዓዲ። ብዙሕቲ ሰብ ኣብዚ ኮሜንት ዝድሎ እቲ ድዓፈና ሰብ ትግራዋይ ድቦሃል ኣሎ። ስለዚ ብትግርኛ ለ ቪድዮ ስርሐልና ብኣምሓርኛ ጥራሕ ኣይኮነይ ተኽላይ ድበሃል እዩ ስለ ድውላ ብዛ ኣብ ኮሜንት ኩልኹም ሃም ድትርለኹሞ ኣተሓወይ ድዓፈንካያ ሰብ ማለት እዩ። እዛ ሓፍትና ድዓፈንካያ ሰብ እስኻ ትግራዋይ ይኹን ምን ኹን ማለት እዩ። ሓንቲ ጓላን እስተይቲ ሰበይቲ ማለት ጓላን እስተይቲ ማለት ኣዶ እያ። ጓላን እስተይቲ ማለት ሓፍቲ እያ። ጓላን እስተይቲ ማለት ንኣትካ ሰበይቲ ማለት እያ። ኦኬ ጓላን እስተይቲ እዛ ትመስል ሚስኪን ኣብ ድንበር ዓፍንካ ሰው ሞይታ ውሉ ደምድሙ እግዚአብሔር ስለ ድፎትያ መስለኒ ዝኹሉ ፍንጭታት ላውፀ ዳም ሰው ሞይታ ውሉ ደምድሙ ጸንሑ። ስለዚህ ኣው ዓፍንኹማ ድነኹም ሰዋት ኣብቲ ድንበር ዓፍርኹማ ድነኹም ሰዋት እግዚአብሔር ምስክሬ ነው። መቼም 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 ይኹን ኣይንፋትዐኩም ይጭራሽ። በተለይ ሶምኹም ማንነትኩም ብደም እንድሕር ትፈልጡ እዛ ቆልዓዛ ካብ ድናሃተ ቦታ ልቐቑዋ ካብ ድናሃተ ቦታ ዳብ ምስ ቤተሰባት ትጋነይ እዛ ቆልዓ ልቐቑዋ። ሃምታ ድሓዝኹማ ቆልዓ ምስ ቤተሰባት ብሰላም ኣጋነይዋ። ኦኬ ማንም ኣይፋትሐኩም ማንም ኹን ማንም ማለት እዩ። እዛ ቆልዓዛ ሰራሓት ልወጥያ ትሰደደት بدنبر تملست النبرت إقامات أسرحيو أو عفونكم دحاسكم ما سوات جن مانم إيش كلوك ما يخلي بتلي مانناتكم من دحر تفولتو جنا كلنا طلعنا دمس نخونينا جنا بتقرينا فيديو تسرحيو أوكي تقرينا فيديو تسرحي دمس خونيو كلهم قانقوا تقرينا تسمع على كلهم دمس خونو أوكي إذا حافتنا هذا لما أنت تعفنا ناقله أما أنست دخونا بمولن أبدنبر أكبابي أبدنبر أكبابي مويتن تفلن بيتسب مماتن ديفلتا مويتن تفلن مرد ترودو بيتسب
أسكرين قالوا كوعن دي فلتة أسكرين قالوا كوعن دير إيه هندي سب لا ولد قمة سبنو جن هامز لابو لعفون أو دمبر إيماجن أو دمبر خوينهم بصرح اللي هو خالص راحتات كي قانو الراج حزلة لا إقامة كوزا كاو سعودي دا إثيوبيا دي ملسا أقوالات لعفونو همز عينة بدل في الصوم اللو مالتي أتما حواتي سور نيشتتي سلعنا دبها النقر عين فوتورو اللقم يدي ها كابدك كاوغالان استيت قدا يخون يتفوتورو همو كاب سبيت قدا يخون يتفوتورو همو حافتي يو اللقم يدي يخون بيتساب يو اللقم يدي يخون عدو يو اللقم يدي يخون كام محسن عدو يخون خم يدي يخون الوصاهم غالان استيت عبدنبر لعفون خم تاساقوي نيشتتي حلينا دبها النقر يقول لغمي بليز قانقوا تقرينيا تسمعوا كلهم اوكي قانقوا تقرينيا تسمعوا بمولهم اذا حافتنا دمص خنوا قال تحواتنا لهمز تعفنن او لا تساقي حمد خونا 100% ارغطنيا مخنات اذا قول على مويتا تبلا يتدمدمو دنبره حازي كن انها يابوهالو دعفن وسوات لهم زتر لهم او كمين تقول صحفوا له تخلا يدبال سيد عفن هاي يدبال له زي لازم اللي خقا اتعوي مس بيت سبع اغانيه ما نمدلك خكا يلي اوكي تشافاف اندحالف ነገር يلي كلنا هوبلنا ድምጽ እንኾኔና كلنا ሌሎችም በኦሮምኛ ቋንቋ መስማት የምትችሉ በሌላም ቋንቋ ሁላችሁም በምትችሉት ቋንቋ በሙሉ ድምጽ ሁኑ እባካችሁ የእውነቴን ነው የምላችሁ በተለይ ተናግሬዋለሁ አሁንም የትግርኛ ቋንቋ ተናጋሪዎች እህት ወንድሞቻችን ለዚህ እህታችን ሁላችሁም በትግርኛ ቋንቋ ድምጽ ልትሆኑ ይገባል እንደምትሰሙት ያፈኗት ሰዎች ተخلا የሚባል ሰው ነው እያሉ ነው እዚህ ኮሜንት ላይ ነው እያዩ ያለሁት ኦኬ ስለዚህ ሁላችሁም በትግርኛ ድምጽ ሁኑ እቺ እህታችን የኛ እህት ናት ኦኬ እህት ካለች ከእናት ማህፀን የተወለድክ የሰው ልጅ በሙሉ ይቺ እህት ያንተም እህት ናት ያንተም እናት ናት ኦኬ ሚስትህ ሴት ልጅ ናት እህትህ ሴት ልጅ ናት እናትህ ሴት ልጅ ናት ስለ እናት የምትጨነቅ ስለ እናት የምታስብ ከሆነ የሴት ልጅ በደል የሴት ልጅ አፈና የምትቃወም ከሆነ ሁሉም በምትችለው ቋንቋ በሙሉ ድምጽ መሆን መቻል አለብህ አንዲት ሃና አይደለችም የታፈነች ሚሊዮን ሃናዎች ናቸው ስንቶች ድምጻቸው ሳይታወቅ ሃና ሞቱ ተብለው ኦኬ አስክሬናቸው ሳይታይ ማንንም ሳያቅ ሞቱ ተብለው መርዶ የተነገራቸው ቤተሰቦች ስንቶች አሉ እነዛ ራሱ እዛ ታፍነው ቢሆንስ ማን ያውቃል ድንበር እኮ ስንት በደል እኮ እንሰማለን ስንት ነገር በየጊዜው እንደዚህ አይነት በደል ግን ሰምቼ አላውቅም ሰው እንዴት በራሱ ዜጋ ላይ እንደው ብዙ ነገር እኮ ትሰራላችሁ እኮ ድንበር ላይ ቁጭ ብላችሁ እኮ ብዙ ወንጀል እኮ ትሰራላችሁ በተለይ እሺ ከኢትዮጵያ ወደ ሳውዲ የሚገባማ ምሽዋር ልናስልክ ነው ምናምን ብላችሁ ብዙ ነገሮችን ትሰራላችሁ ብዙ ወንጀልን ትሰራላችሁ ከሳውዲ ወደ ሀገር ቤት የምትመለስን ምስኪን ሴት አፍናችሁ እንደው ትንሽ ማለት ህሊና የሚባል ነገር አንዳንዴ እኮ የሰው ልጅ ሆነ ስትፈጠር እኮ ገንዘብ ጥቅም ምናምን ሊደልልህ ይችላል ሊያሸንፍም ይችላል ግን ሰው ሆነ ስትፈጠር እንደ ሰው ማሰብ እንኳን ትንሽ አይቻልም እንደው እግዚአብሔር እኮ ሰው አድርጎ የፈጠረን እኮ እንደ ሰው እንድናስብ እኮ ነው ህሊና የሚባል ነገር እኮ አለ እንዴት አድርጋ ህፃናት ልጆች እያፈናችሁ ትወስዳላችሁ ከሀገር ቤት ገና እድሜያቸው 14 15 ዓመት የሚሆኑ ህፃናትን አፈናችሁ ትወስዳላችሁ ድንበር ላይ ይዛችሁ እየቀጠቀጣችሁ ቪዲዮ እየቀረጻችሁ ለቤተሰብ ትልካላችሁ ቤተሰብ ያለውን ሀብት